ሰላም በመላው ዓለም የምትገኙ የያሬድ የጎዳናው መናኝ ድርጅት የሶሻል ሚዲያ ተከታዮች፣ በያሬድ የጎዳናው መናኝ ድርጅት በህዝብ ግንኙነት ክፍል ኑሮ በጎዳና የተሰኘው ሳምንታዊ ፕሮግራማችን እነሆ ጀምሯል። በዛሬው ፕሮግራማችን ስለ ድርጅቱ አጠቃላይ አጭር ቆይታ ከድርጅቱ ዋና ፕሬዝዳንት አቶ ያሬድ ጋር እና ከድርጅቱ ዋና ጸሐፊ አቶ ተስፋዬ ጋር አጭር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ። አቶ ያሬድ ይህንን ድርጅት ለመመስረት ምን አነሳሳል? አመሰግናለሁ። በመጀመሪያ ከብዙ መናቅ፣ መገፋት፣ መራብ፣ መጠማቱ ለሰው ልጅ ኑሮ ከማይመቸው የጎዳና ህይወት ወጥቼ ነገን አሻግሬ በማየት ጠንክሬ በመስራቴ ይህን ለሰው ልጅ የማይመቸውን ኑሮ በፈጣሪ እርዳታ ማሸነፍ ችያለሁ ማለት ነው። እናም ትናንት በሰዎች ከመረዳት ዛሬ ደግሞ ሰዎችን ወደ መርዳት ያሸጋገረኝ አምላኬ ክብር ምስጋና ሁሉ ለሱ። እሱ ባያግዘኝና ባይረዳኝ ኖሮ ዛሬ ወንበር ላይ ላልቀመጥ እችል ነበረ። ለዛ ክብሩን ሁሉ ፈጣሪ ይውሰድ። በመቀጠል ይህን ማዕከል እንዴት ለመመስረት አሰብክ ላልከኝ፣ እኔ የጎዳናን ህይወት እንደ ሌሎች ሰዎች በወሬ አይደለም፣ እያንዳንዱን ስቃይ፣ እያንዳንዱን ራብ፣ ጥማቱ፣ ብርድ፣ ፀሐይ፣ በሰዎች መገፋት፣ በሰዎች መናቁ፣ እያንዳንዱ ችግርና ስቃይ ኖሬ ነው የማውቀው። ይህን ሁሉ የህይወት ፈተና አሸንፎ ደረጃ እንደደረሰ ሰው እና ትናንት በችግር ወቅት ካጋጠሙ የበቀል በመልካም ሰዎች ከነሱ ብዙ እንደተማረ ሰው ይህን ነገር አለማድረግ አይቻልም። ሆኖም ካሳለፍኩት ችግርና በሰዓቱ ከገጠሙኝ መልካም ልበቀና ሰዎች ተምሬ ነው ዛሬ ነገር ላደርግ የቻልኩት ማለት ነው። እውነት ለመናገር ይህን ድርጅት ለመመስረት ሳስብ ሰዎች ካገዙኝ ሰፋ ያለ ብዙዎችም ሊገለገሉበት የሚችል ማዕከል መክፈት ነው መጀመሪያ ላይ ቅዴ። ካልሆነ ደግሞ በግል በማገኘው ገቢ አስራትን ማወጣውን ጨማምሬ ያው እዚህ ሰዎች የውስንነት ይኖራቸዋል፣ የተወሰኑ ሰዎች ሊሆን ይችላሉ ብዬ የገባሁበት የበጎ ስራ ነው። ይህን የበጎ ስራ ከጀመርኩ 5 ወር ሆኖኛል። ነገር ግን ከሁለት ሶስት ሰዎች ውጭ ይህን ማዕከል ያገዙት አንድም ሰው የለም። ነገር ግን ፈጣሪ እየረዳኝና ስራዎቼ ሁሉ እየተባረኩ በማገኘው መጠነኛ ገቢ በማዕከላችን ውስጥ ወደ 22 ሰዎች ይገኛሉ። በንጹህ መኝታ፣ በምገባ፣ በአልባሳት ጤናቸው ተጠብቆ ይኖራሉ በማዕከል ውስጥ።